የዛሬው 10 ለናንተ በተለይ ለትልልቆቹ ከ18 ዓመት በላይ የሚሆን ከ20 ዓመትም በላይ ላላችሁ ትልልቅ ሰዎች የሚሆኑ መጽሐፎችን 10 መጽሐፎችን ሰልፍ ዴቨሎፕመንት ሞቲቬሽናል ላይ ወይም ደግሞ ሌሎች ነገሮች ላይ በደንብ አድርገው ሀሪፍ የሚያደርጓችሁ ምርጥ በሀሪፍ እንግሊዘኛ የተጻፉ ቀለል ብሏችሁ እናንተም ማንበባችሁ የምትረዷቸው ማለት ነው። ኦኬ ሶ አንድ በአንድ ዘረዝርላችኋለሁ። የኔ በጣም ምርጥ ደራሲ ሮቢን ሻርማ ነው። ሮቢን ሻርማ ሁለት በጣም ወድለት መጽሐፍ አለው። አንደኛው The Monk Who Sold His Ferrari ነው። እዚህ ውስጥ የለም አክቹሊ፣ ግን ሳሚ እባክህን መጽሐፌን መልስልኝ ከሼልፍ ላይ ወስደ ባለፈው አልመለስክም። ሁለተኛው መጽሐፍ ግን The 5 AM Club ነው። ኦልራይት ይሄኛው መጽሐፍ like በጣም እንትኑን ነው የምወደው like ፍሰቱ and the other things okay ትረካው and everything so በጣም ምርጥ መጽሐፍ ነው። ይሄንን አንብቡት። የመጀመሪያው ማን ነው ብያችኋለሁ? The Monk Who Sold His Ferrari። ሁለተኛው ደግሞ The 5 AM Club ማለት ነው። ቀጥሎ ያለው የዩቫል ኖህ ሃራሪ መጽሐፎችን የምታውቋቸው ከሆነ አንዱ እዚህ ጋር አለ እኔ ጋር ሳፒየንስ ነው የመጀመሪያው መጽሐፍ። ከዛ በኋላ ደግሞ ሆሞ ዲየስ አለ ኦኬ አራተኛው መጽሐፍ ማለት ነው። የመጨረሻው ደግሞ 21 lessons for 21st century ይላል። ስለዚህ 21 lessons for the 21st century ከየት መተን ወዴት እየሄድን እንደሆነ የሚያሳዩ ቅጥጥል እንኳን ባይሆኑም ላይክ ግን በጣም ተያያዥነት ያላቸው መጽሐፎች ናቸው። ዩቫል ኖህ ሃራሪ ኦኬ ሶ ዩቫል ኖህ ሃራሪ ሶስቱም መጽሐፎቹን ብትችሉ ግዙና አሉ በየቡክ ስቶሩ አሉ ግዙና አንብቧቸው ነው። ሶ እነዚህ ሌሎቹ ምርጦቹ ናቸው። ስለዚህ 5 መጽሐፍ ነገርኳችሁ። The Monk Who Sold His Ferrari The 5 AM Club ከዛ ደግሞ ሳፒየንስ ከዛ ደግሞ ማን ነው ሆሞ ዲየስ ከዛ ደግሞ 21 lessons for 21st century ማለት ነው። ቀጥሎ የምናየው 0 to 1 is also my favorite book ይሄውላችሁ ፒተር ቲል ይባላል ኦኬ የጻፈው ሶ ስለዚህ like you know it shows you how you can just you know do different things for yourself like you know ከዜሮ ጀምሮ አንድ ላይ ለመድረስ ያለውን ስቴፕ ምናምን እንግዲህ ዝም ብላችሁ አይዲያውን ከተረዳችሁት በዛ ይመጣል ማለት ነው። 0 to 1 is the next book ማለት ነው። my favorite ሁሉ ጊዜ የምወደው መጽሐፍ you know this one The Alchemist is my all-time favorite movie okay so you can say Paulo Coelho ይሄው እንግዲህ እንደምታዩት እዚህ ጋር ይሄንንም መጽሐፍ ግዙና አንብቡት። 65 እና 70-80 ሚሊዮን ኮፒ መሸጥ ማለት ቀላል ነገር አይደለም። ዓለም እያነበበው ነው። በጣም ምርጡ መጽሐፍ ነው። ይሄኛውንም አንብቡ። ሌሎች አሉ። ለምሳሌ እቺ መጽሐፍ በጣም ወዳታለሁ። ሪቻርድ ካርልሰን ኦኬ Don't Sweat the Small Stuff ይላል። ይሄን መጽሐፍ ስጦታን የሰጠችኝ አንድ ልጅና ስጦታም ይሁን ብቻ መተሽ ተወስጁ እንደሆነ አላቅም፣ ግን አንብቤው በጣም የወደድኩት መጽሐፍ ነው። በትንንሽ ነገር ጊዜያችሁን አታቃጥሉ ኦኬ no ኮንሰፕቱ ማለት ነው። ስለዚህ you need to just think big and grow big and all these things so don't sweat the small stuff ሪቻርድ ካርልሰን ኦኬ እቺንም መጽሐፍ አንብቧት ማለት ነው። ስንት ላይ ደርሰናል ማለት ነው? ወደ 6-7 ማለት ነው። ኤከርት ቶሌ አለ I think ኤከርት ቶሌ መጽሐፎች በደንብ ታውቃላችሁ። ይሄው The New Earth or A New Earth this is a very important book like self development ላይ awakening to your life's purpose ምናምን ይላል። so የኤከርት ቶሌ ብዙ መጽሐፎች አሉ። ይሄኛውም ሌላኛው በጣም አሪፉ ምርጡ መጽሐፍ ነው። so ሌሎቹንም እናያቸው እስቲ። የዳንኤል ኮማን Thinking Fast and Slow alright ይሄም መጽሐፍ ይሁት the international bestseller ነው። Thinking Fast and Slow Daniel Kahneman okay or Kahneman so you can just you know Nobel Prize winner ነው and at the same time መጽሐፎቹ በጣም ዓለም ላይ ይሸጣሉ ህዝብ ያነቧል። ስለዚህ እኛም አንባቢ ኑን ነው። ምናልባት ሌሎችም መጨምርላችሁ ግን የጄምስ ክሌር ሁላችሁም የምታውቁት Atomic Habit ብዙ ሰው አንብቦታል። ደግማችሁ አንብቡት። በጣም ምርጥ መጽሐፍ ነው። and at the same time ሪቻርድ ካርልሰን ቀደም ያልኳችሁ Don't Sweat Over the Small Stuffs and Daniel Kahneman እነዚህን 10 መጽሐፎች እባካችሁ አንድ ባንድ እየገዛችሁ ወይ ደግሞ እየተዋዋሳችሁ አንብቧቸው። አንድ እንግሊዘኛችሁን ታዳብራላችሁ። 2 ኦኬ ሶ ሌላው ይሄንን አነበባችሁ ታዲያ እንግሊዘኛ በማንበብ ብቻ ይመጣል ወይ ምናምን ልትሉ ይችላልላችሁ። አይ በማንበብ ብቻ አይመጣም፣ ፕራክቲስ በማድረግ ነው የሚመጣው። ስለዚህ እባካችሁ ይሄው እንደምታዩት አዘጋይተን ክላሶቻችንን ምርጥ አድርገን ቆንጆ አድርገን እየጠበቅናችሁ ነው። የሚኒ ክላስ፣ የፕራይቬት ክላስ፣ የግሩፕ ክላሶችን አዘጋይተን በጣም ጽድት ያሉ ክላሶችን 10 ተማሪ 5 ተማሪ አንድ ብቻውን ቪአይፒ ቁጭ ብላችሁ የምትማሩባቸውን ክላሶች አዘጋይተን ለክረምት እየጠበቅናችሁ ነው። በጋውንም ከኛ ጋር ከፈለጋችሁ ክረምቱንም ከኛ ጋር አብራችሁ መቆየት ትችላላችሁ። ምላሳችሁ እንደ ጉድ እንዲያወራ እናደርጋለን። እንግዲህ መጽሐፎቹንም ደግሞ እያነበባችሁ
make yourself ready for the biggest challenge in your life ማለት ነው። Thank you. We'll see you next time. Bye.